ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል መንፈሳዊ አይን። በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙ ደስ የማይል ነገር ነው ልል የምችለው። አሁን የቤተክርስቲያናችን የመጀመሪያ አራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል በመንፈሳዊ አይን። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። a toy for a devil ነው የሚለው እንግዲህ እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር ነው የሚታየው። እሺ፣ አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ ተኮሩበት እንጂ ማለት ነውና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርግ። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይ ሰው ህልም ጠባይ ሁሉም ሰው ለራሱ ጠባይ አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠባይ ይላል ሁሉም ሰው። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መናገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ነው በህይወት ዘመን። በነገራችን ህልም ብቻ አይደለም ትንቢት። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆንም። ወደ ህልምም ስንመጣ በህልም ብቻ መናገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱን መንካት ነው። አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መናገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት። በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክ ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበር። በህልም አሁን ዮሴፍን ሕፃኑንና እናቱን ይዘው ወደ ግብጽ ሽሽ ለማለት መልአክ መገለጥ መውረድ የለበትም። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታየው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ። ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪዩሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ብዥ ያለ ህልም አባዬም ይመስለኛል እማዬም ትመስለኛለች፣ ሲሄድም ይመስለኛል ስመጣም ይመስለኛል አይነት ህልም የለም። ሌላው ከታየ ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል ያንኑ ሐሳብ ያለው ህልም። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን። ያንን ማለት ኤግዛክት እሱን ባይሆንም ሐሳቡ ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች አይ። ሌሎቹም እንደዚህ ደግሞም ተኛ አለመ። እንደዛ ነው። ከዛ ውጭ ሁሌ የሚያይ ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም አይደለም። ማለት
ስለዚህ በአጠቃላይ ግን ዲስከሬጂንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማክር ከዛ ከእግዚአብሔር ከሆነ ከእግዚአብሔር ነው ይሉናል ሁኔታውን አይተው ደግሞ የኛን ሐሳብ ሪፍሌክሽን አይደለ ህልሙ አንዱ ስለዚህ ምን አይነት ሁኔታ ላይ ነው ያለው ምንድነው እየተሰማ ያለው ምን ጭንቀት አለብሽ ወይ እንደዚህ ያለብህ ወይ ብለው ያለው ሲቹዌሽን ምልክት ስለሆነ ያለንበት ሲቹዌሽን ኦብዘርቭ አድርገው ካለንበት ችግር ሊያወጡ ይችላሉና በአጠቃላይ ግን ህልም በዚህ መልኩ ነው የሚታየው